የሐዋሳ ዩኒቨርሲቲ ሙሉ መረጃ። ሰላም የኢትዮ አዲስ ዩቲዩብ ቻናል ቤተሰቦች፣ በዛሬው ቆይታችን የሐዋሳ ዩኒቨርሲቲ ሙሉ መረጃ የምንመለከት ሲሆን ከከተማው ገጽታ ጀምሮ በውስጡ ስለሚሰጧቸው እንዲሁም ስለማይሰጧቸው ዲፓርትመንቶች ጭምር ሁሉንም መረጃ ማጋራችሁ ሲሆን እስከ ፕሮግራም መጨረሻ ከኛ ጋር ሆኑ እያለ ሰብስክራይብ እንዲሁም ሼር እንድታበረታቱኝ እጠይቃለሁ። እንግዲህ ሐዋሳ ዩኒቨርሲቲ ከአዲስ አበባ በሲዳማ ክልል በሐዋሳ ከተማ የምትገኝ ቦታ ስትሆን ከአዲስ አበባም 283 ኪሎ ሜትር ርቀት ላይ ትገኛለች። የሐዋሳ የአየር ንብረቷም ትንሽ ሞቃት ነው። ሐዋሳ ዩኒቨርሲቲ በውስጡ 7 ካምፓሶች የሚኖሩ ሲሆን ከ300 በላይ ፕሮግራሞች ማለትም ዲፓርትመንቶች በውስጣቸው አቃፋ ትይዛለች ማለት ነው። ከ7ቱ ካምፓሶች 4ቱ ካምፓሶች በሐዋሳ ከተማ ውስጥ የሚገኙ ሲሆን 3ቱ ካምፓሶች ደግሞ ከሐዋሳ ወጣ ብለው እናገኛቸዋለን። የመጀመሪያው ሜን ካምፓስ ሲሆን ሜን ካምፓስ መግቢያው ላይ ማለትም ወደ ሐዋሳ መግቢያ ላይ የምናገኘው የመጀመሪያው ካምፓስ ነው። ሁለተኛው ካምፓስ ቴክኖ ካምፓስ ሲሆን ቴክኖ ካምፓስ ደግሞ ከሜን ካምፓስ ጋር የተያያዘ ነው እና ቴክኖ ካምፓስ ውስጥ በውስጡ ሁሉም በሚባል ደረጃ ኢንጂነሪንግ ዲፓርትመንቶችን ብቻ ነው የሚሰጠው። ሶስተኛው ካምፓስ አግሪ ካምፓስ ሲሆን አግሪ ካምፓስ የሚባለው ደግሞ በሐዋሳ ሴንተር ማለትም በተለምዶ ፒያሳ ተብላ በምትጠራበት ሰፈር የሚገኝ ቦታ ነው። አራተኛው ሪፈራል ካምፓስ ነው። ሪፈራል ደግሞ ወደ ሐይቁ የሚቀርብና ለተማሪዎች አሪፍ ቪው ያለው ቦታ ነው። እናም በዚህ ሪፈራል ካምፓስ ሁሉም በሚባል ደረጃ የሜዲሲን ዲፓርትመንቶችን ይሰጣል ማለት ነው። አሁን ደግሞ ከሐዋሳ ወጣ ያሉት ካምፓሶችን ስንመለከት የመጀመሪያው ይርጋለም ነው። ይርጋለም ካምፓስ ቢዝነስ ፊልዶችን የሚሰጥ ሲሆን ሁለተኛ ወንዶ ገነት ነው። ወንዶ ገነት ደግሞ አግሪ ፊልዶችን ብቻ ነው የሚሰጠው። የመጨረሻው ቤንሳ ዳዬ ይባላል። ይሄ ደግሞ ሶሻል ፊልዶችን ብቻ ይሰጣል ማለት ነው። አሁን ደግሞ በውስጣቸው ያሉትን ኮሌጆች ሁሉንም ዲፓርትመንቶች አንድ ባንድ እንመለከታለን ማለት ነው። የሐዋሳ ዩኒቨርሲቲ አመሰራረቷ 1976 ነው ማለት ነው እና ሜን ካምፓስን ስንመለከት 4 ኮሌጆች እና 1 ኢንስቲትዩት በውስጡ የሚካተት ሲሆን ኮሌጅ ኦፍ ኤዱኬሽን፣ ኮሌጅ ኦፍ ላው ኤንድ ገቨርናንስ፣ ኮሌጅ ኦፍ ናቹራል ኤንድ ኮምፒውቴሽናል ሳይንስ በውስጡ አቃፎ የሚይዝ ሲሆን ኮሌጅ ኦፍ ኤዱኬሽን ውስጥ ቲቸር ትሬኒንግ፣ ስፔሻል ኤዱኬሽን፣ አዳልት ኤዱኬሽን፣ ኤዱኬሽናል ሊደርሺፕ በውስጣቸው አቃፋ ትይዛለች ማለት ነው። ኮሌጅ ኦፍ ላው ኤንድ ገቨርናንስ ውስጥ ብቻውን ህግ አለ። ዲቨሎፕመንታል ስተዲ ኤንድ ገቨርንመንት በውስጡ አቃፎ ይይዛል። ሌላኛው ደግሞ ኮሌጅ ኦፍ ናቹራል ኤንድ ኮምፒውቴሽናል ሳይንስ ሲሆን ኬሚስትሪ፣ ፊዚክስ፣ ባዮሎጂ፣ ኮምፒውተር ሳይንስ፣ አፕላይድ ማቴማቲክስ፣ ቬተርነሪ ሳይንስ በውስጡ ይኖራል። ኮሌጅ ኦፍ ሶሻል ሳይንስ ኤንድ ሂዩማኒቲ ውስጥ ሶሺዮሎጂ፣ አንትሮፖሎጂ፣ ሳይኮሎጂ፣ ጆርናሊዝም፣ እንግሊሽ፣ ጂኦግራፊ እንዲሁም ሌሎች በውስጧ አቃፋ ትይዛለች ማለት ነው። ሁለተኛው ኮሌጅ ቴክኖ ካምፓስ ሲሆን ይህም ደግሞ ኢንጂነሪንግ እና አይቲ ዲሲፕሊኖችን ይዛል ማለት ነው። ቴክኖ ካምፓስ ከሜን ካምፓሱ አጠገብ የሚገኝ ሲሆን ሁሉም በሚባል ደረጃ የኢንጂነሪንግ ፊልዶችን የምናገኝበት ቦታ ነው። በመቀጠልም ኮሌጅ ኦፍ አግሪ የምናገኝ ሲሆን ይህም ፎከስ የሚያደርገው አግሪካልቸር ላይ ሲሆን ኮሌጅ ኦፍ አግሪካልቸር ውስጥ አርጎኖሚ፣ አኒማል ሀዝበንድሪ፣ ፉድ ሳይንስ፣ ፕላንት ፕሮቴክሽንን እናገኛለን ማለት ነው። ቀጣዩ ሜዲሲን ኤንድ ሄልዝ ካምፓስ ነው።
ሜዲሲን ኤንድ ሄልዝ ካምፓስ ምንለው በሌላኛው መጠሪያ ስሙ ሪፈራል ካምፓስ የሚባለው ሲሆን ሁሉም በሚባል ደረጃ የሜዲሲን ዲፓርትመንቶችን የምናገኝበት ቦታ ሲሆን ለሀይቁም ቅርብ እና አጠገብ የሚገኝ ካምፓስ ነው ማለት ነው። በውስጡም ሜዲሲን፣ ነርሲንግ፣ ፓብሊክ ሄልዝ፣ ሚድዋይፈሪ እና ላቦራቶሪ ቴክኖሎጂ ያካትታል ማለት ነው። ሌላኛው ወንዶ-ገነት ካምፓስ ነው። ወንዶ-ገነት ካምፓስ ከሀዋሳ በ25 ኪሎ ሜትር ርቀት ላይ የምትገኝ ካምፓስ ስትሆን ፎረስተሪ፣ ዋይልድ ላይፍ፣ ሶሻል ሳይንስ፣ ፊሸሪ እናገኛለን ማለት ነው። እና ካምፓሷም አሪፍ ገጽታ ያላት ናት። አዋዳ ካምፓስ ወይም ይርጋለም ካምፓስ የምንለው ደግሞ ሁሉንም በሚባል ደረጃ ቢዝነስ ኤንድ ኢኮኖሚክስ ኮሌጆችን የሚሰጥ ሲሆን በውስጡም ኢንጂነሪንግ፣ አካውንቲንግ፣ ማርኬቲንግ፣ ሆቴል ኤንድ ቱሪዝም ማኔጅመንትን ይዛል ማለት ነው። የመጨረሻው ደግሞ ቤንሳ ዳዬ ወይም ዳዬ ካምፓስ የሚባለው ሲሆን በስተደቡብ ከሀዋሳ ርቀት ላይ የምትገኝ ካምፓስ ስትሆን በውስጧም ማቴማቲክስ፣ ባዮሎጂ፣ ፊዚክስ፣ እንግሊሽ፣ ፕላን ሳይንስ፣ አግሪ ቢዝነስን አቃፎ ይዛል ማለት ነው። ይህን ያክል ስለ ዲፓርትመንቶቹ ካያችሁ የግቢውን ገጽታ እንዲሁም ስለ ካፌ ምግብ ትንሽ ላብራራላችሁ። ያው ሀዋሳ እንደማንኛውም ዩኒቨርሲቲ የካፌው ምግብ ብዙም ባይሆንም ከሌላው ግን የተሻለ አይነት የሚባል ካምፓስ ነው። እናም ደግሞ ፈርስት ጀነሬሽን ዩኒቨርሲቲ ስለሆነ መምህራኖች ትንሽ ተማሪ ላይ ጫና ለማድረግ ይሞክራሉ። ይህን ያክል ስለ ሀዋሳ ዩኒቨርሲቲ መረጃ ከሰጧችሁ አሁን ደግሞ ሀዋሳ ዩኒቨርሲቲ እንዲሁም ከተማዋን አብረን እንመልከት። ግን ቻናሌ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁለተኛ ቻናሌ እንድታበረታቱኝ እጠይቃለሁ።